የዱንያ ምሽት ላይ ነው ነብዩ የተላኩት አለይሂ ሰላቱ ወሰላም። ከዐሱር እስከ መግሪብ እንዳለችው ሰዓት ናት የዱንያ ቆይታ ከነብዩ አለይሂ ሰላቱ ወሰላም መላክ በኋላ። ቤት አሳምሮ የሚሰራን ሰው ሲያዩ እረ ጉዳዩ ከዚህ የፈጠነ ነው ያሉበት ሁኔታም አለ። ቤት አሳምሮ ጠንክሮ በዛ ዘመን ያው በእንጨት በጭቃ ቤት ሲሰራ ያዩትን ሰው ጉዳዩ ከዚህ የበለጠ ፈጣን ነው፣ ጥላ ላይ አረፍ ብለህ አጀለህን ጠብቅ እንደማለት ነው። ጠፊ ለሆነች ትተናት ለምንሄደው ዱንያ ከምንጨነቀው በላይ ለአኺራችን እንጨነቅ ይገባናል። ምንድነው የሚጠብቁት የሰው ልጆች? ቂያማን እንጂ የቂያማ ምልክቶች መተዋል ታይተዋል አለ አላህ ተባረከ ወተዓላ። ፈአና ለሁም ኢዛ ጃአትሁም ዚክራሁም ቂያማ በመጣበት ሰዓት መገሰጻቸው፣ ማስታወሳቸው፣ መጸጸታቸው ምን ሊጠቅማቸው? አይጠቅምም። መገሰጽ ዛሬ ነው፣ መዘጋጀት ዛሬ ነው፣ ወንጀል መተው ዛሬ ነው። ፈዕለም አነሁ ላ ኢላሃ ኢለላሁ ወስተግፊር ሊዘንቢከ ወሊልሙእሚኒነ ወልሙእሚናት ወላሁ የዕለሙ ሙተቀለበኩም ወመተዋኩም። ቂያማ ሲመጣ መደናገጥ፣ ያኔ መተውበት መስተካከል ምንም አይጠቅምም። ዛሬ ነው የሚጠቅመው። ላኢላሃ ኢለላህ በሉ፣ የአላህን ብቸኝነት እወቁ፣ ፍሩት፣ አክብሩት፣ እስትግፋር አድርጉ። ጌታ አላህ ተባረከ ወተዓላ የቀን ውሏችሁንም የማታ ዳራችሁንም ያውቃል። ከሱ የሚደበቅ ነገር የለም፣ ተጠንቀቁ። ወላሁ የዕለሙ ሙተቀለበኩም ወመትዋኩም። ቀን ቀን የምትሰሩትንም ያውቃል፣ ማታ የምትሰሩትንም ያውቃል። ዱንያችሁም አኺራችሁም በሱ እጅ ነው ያለው። ከሱ አትጣሙ። የቂያማ ቀን የዘዘት ቀን ነው፣ የቁጭት ቀን ነው። ሶላትን ያረፈደ የተወ፣ ዘካን የከለከለ፣ ገንዘብ ተበድሮ የካደ፣ ሌሎች ሐቅ